አይ እኔ ስሜ ኢየሩሳሌም ይባላል። እኔ ደግሞ አፈወርቅ እባላለሁ። ይህንን ቪዲዮ ከፕላን ኢንተርናሽናል ስልጠና ከወሰድን በኋላ በሞባይላችን የቀረጽ ነው። ሃይ ስሜ ሆነ ይባላል። እድሜ 13 ነው። የምኖረው ኢትዮጵያ ውስጥ ነው። ትምህርት ቤት መሄድ እወዳለሁ። ዶክተር እሆናለሁ። ዶክተር ሆኜ ደግሞ እንደ አባቴ የታመሙ ሰዎችን ደግሞ መርዳትና ማገዝ እፈልጋለሁ። አባቴ በደም ግፊትና በስኳር ህመም ከመታመሙ በፊት እኛን ይንከባከበን ነበር። እኔ በምኖርበት አካባቢ ብዙ ወጣቶች ከዩኒቨርሲቲ ተመርቀው ይወጣሉ፣ ነገር ግን ብዙ የስራ እድል አያገኙም። ከእኔ በፊት ባሉት ዓመታት ተማሪዎች ወላጆቻቸውን ሲያጡ የሰው ቤት ለመቀጠር ትምህርታቸውን አቋርጠዋል። አንዳንድ ህጻናት ወላጆቻቸውን ሊታከሙ በማይችሉ በሽታዎችና ድንገተኛ አደጋዎች ያጣሉ። ማህበረሰባችን በተሻለ ለውጥ ላይ ይገኛል። እኔ በምኖርበት አካባቢ ፕላን ይሄን የጤና ተቋም ገንብቷል። የስፖንሰር ህጻናት በነፃ እንዲታከሙ አድርጓል። በተጨማሪ የሌሎች የማህበረሰብ ክፍሎች በቅናሽ ዋጋ እንዲታከሙ አድርጓል። በዚህ ምክንያት ወጣቶችና ህጻናት በዚህ ሁኔታ ጤናቸው ተጠብቆ ይኖራል። በኢትዮጵያ ውስጥ ስራ ማግኘት ከባድ ነው። ነገር ግን በፕላን ኢንተርናሽናል ድጋፍ ለአቅመ ደካማ ተማሪዎች በትምህርት ቤት ውስጥ እንዲቆዩ ስልጠና ይሰጣል። እንደ ኢሳያስ ያሉ ትምህርት ከጨረሱ በኋላ ስልጠና በመውሰድ የራሳቸውን ምግብ ቤት ከፍተው ጣፋጭ ምግቦችን ለማህበረሰቡ ያቀርባሉ። ታሪኬ ስላዳመጣችሁኝ አመሰግናለሁ። ባይ ባይ።